የ2027 የዲቪ ሎተሪ ከመሙላታችሁ በፊት ማሟላት ያለባችሁ 5 ወሳኝ ነጥቦችን አንድ ባንድ እናያለን። ከናንተ የሚጠበቀው ቪዲዮን እስከመጨረሻው መከታተል ብቻ ነው። የመጀመሪያ ላይ ልናሟላ የሚገባ የትምህርት ማስረጃ ወይም ደግሞ የሙያ ልምድ ማስረጃ ናቸው። እነዚህ ምስና ምንድነው የትምህርት ማስረጃ ስንል ከ12ኛ ክፍል በላይ የሆነ የትምህርት ማስረጃችን ይሄንን በትክክል አድርገን ልናሟላ ይገባል። ወይም ደግሞ ከ2 ዓመት በላይ የስራ ልምድ ያለንን ይሄንን ወረቀት በትክክል አሟልተን መመዝገብ ይጠበቅብናል ማለት ነው። በቀጣይ ወደ ሁለተኛው የምንመለከተው ምንድነው ፎቶ ማዘጋጀት ይጠበቅብናል። ፎቶውን ስንል አንድ ራሳችን የቻለ አንድ የጉርድ ፎቶ ማዘጋጀት ካሁኑ ይጠበቅብናል። በሶስተኛ ደረጃ የምናየው ሀገር መስፈርት ግዴታ ይጠበቅብናል ማለት ነው። ይሄ የሀገር መስፈርት ምንድነው? ወደ አሜሪካ ዲቪ ሎተሪ ለመሙላት ምንድነው መጀመሪያ ላይ የሀገር መስፈርቶች አሉ ማለት ነው። ከሶስት መካከል ምንድነው ኢትዮጵያ ዲቪ እንድትሞላ የሀገር መስፈርቱ ተፈቅዶላታል ማለት ነው። ስለዚህ ምናልባት ይሄን ቪዲዮ ከኢትዮጵያ ውጭ የምታዩት ሌላ ዜጋ ካላችሁ ምናልባት እናንተ የዚህ መስፈርት አባል መሆናችሁ መጀመሪያ ቼክ አድርጋችሁ ማረጋገጥ ይጠበቅባችኋል ማለት ነው። አራተኛ ደረጃ የምናየው ፓስፖርት ጉዳይ ነው። ይሄ በእርግጥ አሁን እርግጠኛ የሆንበት ነገር የለም። ነገር ግን ከአሁኑ ጀምሮ ምንድነው እንግዲህ አፕዴት አድርገው ስላመጡት ከሶስት መካከል አፕዴት ከተደረገው መካከል ምናልባት ፓስፖርት ይጠይቃሉ የሚል ብዙዎቻችን ጥያቄ ተነስቶብናል ማለት ነው። አምስተኛ ደረጃ እና አፕዴት የተደረገው ነገር አዲሱን ስናይ ይሄ ምንድነው $1 ምዝገባ ይጠበቅብናል ማለት ነው። ከዚህ በፊት ስንመዘገብ ስቲል ነፃ ነው የነበረ። ከእንግዲህ በኋላ ግን ምንድነው ለእያንዳንዱ ተመዝጋቢ $1 እንዲከፍል ሬጂስተር ላይ እንደሚኖር ይሄንም ይፋ አድርጓል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ ደግሞ ዲቪ ሎተሪ እንዳይደርሰን የምንሰራቸው ከባባድ ስህተቶችን የሚል በቀጣይ በሌላ ቪዲዮ ይዤ ስለመለስ ይሄንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ላይክ በማድረግ ተከታተሉን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አስጋ ያልገባችሁ አስተያየት ነገር ካላችሁ በኮሜንት ጻፉልኝ። በኮሜንታችሁ መሰረት መልስላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። እንደወዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።